በጦር መሳሪያ ፋብሪካ ውስጥ የተወለደው አርሰናል። የአርሰናል አመሰራረት እንደ ስሙ ጥይትና መድፍ ይሸታል። ክለቡ የተመሰረተው በ1886 ዓ.ም ሮያል አርሰናል በተባለ የጦር መሳሪያ ፋብሪካ ውስጥ በሚሰሩ ሰራተኞች ነው። ለዚህም ነው አርማቸው ላይ መድፍ ያለውና መጠሪያቸውም ዘጋነርስ መድፈኞቹ የሆነው። መጀመሪያ ላይ ዳያል ስኩዌር ይባሉ ነበር። የሚገርመው ግን ለመጀመሪያው ጨዋታ ማሊያ እንኳን ስላልነበራቸው ኖቲንጋም ፎረስት የተባለው ክለብ ነበር ቀይ ማሊያውን በስጦታ የላከላቸው። አርሰናል በ1913 ዓ.ም ወደ ሰሜን ለንደን ሂበሪ ስታዲየም ሲዘዋወር በታሪካዊ ተቀናቃኙ ቶትናም ከፍተኛ ተቃውሞ ደርሶበት ነበር። ነገር ግን በ1930ዎቹ ሄርበርት ቻፕማን የተባለ ድንቅ አሰልጣኝ መጣ። ቻፕማን አርሰናልን ብቻ ሳይሆን የእግር ኳስን ዓለም ቀየረው። በስታዲየም ውስጥ የሰዓት ቆጣሪ ክሎክ እንዲያስገቡት፣ ተጫዋቾች ማሊያ ላይ ቁጥር እንዲኖር ያደረጉትና በሌሊት ጨዋታ ላይ ፍለድ ላይት የተጠቀሙት በእሳቸው ጊዜ ነበር። አርሰናልም በዚያ ዘመን የእንግሊዝና የዓለም ንጉስ ለመሆን በቃ። እውነተኛው ተአምር ግን በ1996 ዓመተ ምህረት አርሰን ማን ነው who is አርሰን ተብሎ በተሳለቁበት አርሰን ቬንገር መጣ። ቬንገር የአርሰናልን ጨዋታ ወደ ጥበብ ቀየሩት። በተለይ በ2003-2004 የውድድር ዘመን አርሰናል አንድም ጨዋታ ሳይሸነፍ የሊጉን ዋንጫ በማንሳት በታሪክ ውስጥ ኢንቪንሲብልስ ተብሎ በወርቅ ቀለም ተጻፈ። ቲየሪ ኦነሪ፣ ፓትሪክ ቪዬራ እና ዴኒስ ቤርካምፕ ዓለምን ያስገረሙበት ድንቅ ጊዜ ነበር። ከቬንገር በኋላ አርሰናል ረጅም የፈተና ዓመታትን አሳልፏል። ነገር ግን የቀድሞ ተጫዋቻቸው ሚካኤል አርቴታ መጥቶ ክለቡን ወደ ቀድሞ ግርማ ሞገሱ መለሰው። ዛሬ በ2026 ዓመተ ምህረት አርሰናል ዳግም የሊጉን ዋንጫ ለመቆናጠጥ እስከ መጨረሻዋ ሰከንድ እየተፋለመ ይገኛል። ምንም እንኳን በውድድር ዓመቱ ላይ ውጣ ውረዶች ቢኖሩም የሰሜን ለንደኑ ኩራት ግን እንደ ስሙ ለመድፈኝነት ተዘጋጅቷል። ከጦር መሳሪያ ፋብሪካ እስከ ዓለም አቀፍ ዝና አርሰናል ማለት ታሪክ፣ ጥበብና ጽናት ነው። እናንተስ መድፈኞች ክለባችሁ ማሊያውን ከፎረስት በስጦታ እንዳገኘ ያውቁ ነበር? በቀጣይ የማንን እንድንሰራላችሁ ትፈልጋላችሁ? ሐሳባችሁን በኮሜንት አጋሩን። አጃይብ ካላችሁ ፎሎ፣ ላይክ እና ሼር አይረሳ።